አገልግሎት ፍቅር ነው። አገልግሎት ስራ አይደለም። አገልግሎት ዝና አይደለም። አገልግሎት ስም አይደለም። ስም አይደለም። እግዚአብሔር ስምን አይሸልምም። እግዚአብሔር ስራን ነው የሚሸልመው። እና የጴጥሮስ ሕይወት በክርስቶስ ፍቅር ነው ያለቀው። እና ጴጥሮስ እንዲሰቃይ ወይም ደግሞ ጌታን እንዲተው መጀመሪያ ሚስቱን ለመግደል ፈለጉ። ሮማውያኖቹ ሚስቱን ለመግደል ፈለጉ። እንዲሰቃይ እሱ ወይም ተዋለው የነ እምነት እንዲል። ከዚያ ሚስቱን አሰቃይተው ሊገሉ ሲሉ እንደዚህ አላት፣ ጌታሽን አስቢው አላት። ጌታሽን አስቢው አላት። እሷን ገደሉ። ከዚያ እሱን ሲገሉት እኔ እንደ ጌታዬ እንደዚህ አልሞትም፣ እኔን ዘቅዝቃችሁ እግሬን ወደ ላይ አርጋችሁ ገደሉኝ አለ። በሮም ጴጥሮስ እንደዛ ነው የተገደለው። በሮም ጴጥሮስ እንደዛ ነው የተገደለው። ፍቅር አገልግሎት ፍቅር ነው ወንድሞቼና እህቶቼ። አገልግሎት ስራ አይደለም። አገልግሎት ስልጣን አይደለም። አገልግሎት ስም አይደለም። አገልግሎት ከዚህ ውጪ ነው። ሰዎች አሁን አገልግሎትን ለስም ይፈልጉታል። እገሌ እንዲህ አይነት አገልጋይ ነው እንዲባል። ኖ አገልግሎት ስም አይደለም። አገልግሎት ፍቅር ነው። አገልግሎት ለኢየሱስ ያለን የፍቅር መግለጫ ነው። እና በዚህ ምሽት የሚጠይቃችሁ ጥያቄ ስማችሁን ጠርቶ ትወደኛለህ ወይ? ትወጂኛለሽ ወይ የሚል ጥያቄ ያቀርብልናል። አያችሁ፣ በአገልግሎት እንድንተጋ በአገልግሎት እንድንሮጥ የሚያደርገው ምን መሰላችሁ? ፍቅሩ ነው። አያችሁ፣ የኢየሱስ ፍቅር ውስጡ ያለ ሰው ለአገልግሎት ስንፍና፣ ዳተኝነት እሱ ጋር አይጠጋም። ሌሊትና ቀን ያገለግላል። ለምን? ከፍቅሩ የተነሳ ይጸልያል፣ ይጾማል። ከፍቅሩ የተነሳ ወንጌልን ይሰብካል። ከፍቅሩ የተነሳ የጠፉትን ይፈልጋል። ከፍቅሩ የተነሳ የወደቁትን ያነሳል። ከፍቅሩ የተነሳ ያለመታከት የእግዚአብሔርን ሥራ በውስጡ ያለውን መክሊት ይነግድበታል። ፍቅር ነው አገልግሎት። አገልግሎት ስራ አይደለም። አገልግሎት ፍቅር ነው። እና ፍቅራችሁን ቴስት አድርጉት። ውስጣችሁ አለ